ታሪኩ የሚጀምረው ኩለን በተባለ ወጣት ልጅ ነው። ማንኛውም ልጅ ፊቱን ስታይ በፍቅሩ ትወድቃለች። ልቧ ሙሉ በሙሉ መቆጣጠር ያቅታታል። በዚያ ምክንያት ኩለን አብዛኛውን ጊዜ ጭንብል ይለብሳል። ኩለን ከሀብታም ቤተሰብ የተገኘ ሲሆን የመጨረሻም ልጅ ነው። ትሁት፣ ጨዋና እጅግ በጣም መልካም ነው። ታላቅ ወንድሙ ኦዝ በሚሊዮን የሚቆጠሩ ተከታዮች ያሉት የማህበራዊ ሚዲያ ኮከብ ነው። አባታቸው ደግሞ በወጣትነቱ ከ200 በላይ ሴቶችን በፍቅር ጓደኝነት አድርጎ የነበረ፣ ይህም በሀገራቸው ትልቅ ክብረ ወሰን ተደርጎ ተመዝግቦለት ነበር። ብቻ ቤተሰቡ በጣም ውበት ያላቸው ናቸው። ኩለን ወደ ውጭ በሚወጣበት ጊዜ ሁሉ እንደ ገበያ መገበያያ ላሉ ቀላል ያሉ ነገሮች እንኳን ልጃገረዶች ከኋላ ተሰልፈው አፍረው ራሳቸውን ስተው ከመደሰት የተነሳ አፍንጫቸው ይደማል። ኩለን ግን መልኩን እንደ እርግማን ነው የሚቆጥረው። አብዛኛው የሚወዱኝ መልኬን እንጂ እኔን አይደለም ብሎ ያስባል። በዚህ ምክንያት ከቤትም ብዛም አይወጣም። ብልህና ተሰጥኦ ያለው ቢሆንም ትምህርት ቤት መሄድ አይፈልግም። ጓደኛም የለውም፣ የሚያወራው ሰውም የለም። ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬ በሌላ የፊልም ታሪክ ተከስተናል። ብቻ ከእናንተ የሚጠበቀው ሰብስክራይብ ኤንድ ላይክ ማድረግ ነው። ወደ ታሪኩ እና ወላጆቹና ወንድሞቹ ብቸኝነቱን አይምሮን እንዳያዛባበት በጣም ይፈራሉ። ብዙ ጊዜ ብቻውን ነው የሚጫወተው። ትምህርት ቤትም የሚሄደው ሙሉ ለሙሉ አቁሞ ነበረ። ቤተሰቡ ኩለን አግባብተው እንደገና ወደ ትምህርት ቤት እንዲሄድ ያደርጉታል። ኩለን የገባበት ትምህርት ቤት የወንዶች ትምህርት ቤት ነበረ። በጠዋት ከወንድሙ ኦዝ ጋር ወደ ትምህርት ቤት ይሄዳሉ። ኩለን ወደ ትምህርት ቤት ሲገባ የፊት ጭንብል ለብሶ ስለነበረ ብዙ ሰው ጭንብሉን እንዲያወልቅ ይጠይቁታል። ኩለን ግን እምቢ ይላቸዋል። ክላስም ይገባና ኩለን ወንበሩ ላይ ተቀምጦ መማር ሲጀምር አንድ መምህር ስትመጣና የለበሰውን ጭንብል እንዲያወልቅ ትነግረዋለች። ኩለን ግን አይ ይላታል። ግን በግድ ትናገረውና እንዲያወልቅ ታደርገዋለች። ወዲያውኑ መምህርቷ በኩለን ውበት ትደናገጥና ፌንት ትወድቅና ወደ ሆስፒታል ትገባለች። ተማሪዎቹ ኩለን እጅግ በጣም ቆንጆ ነው እያሉ ማንሾካሾክ ይጀምራሉ። ኩለን ግን ከበስተጀርባ ሆኖ ብዙ ጊዜ ይሰማቸው ነበር። አንድ ጊዜ ሲሰማቸው በትምህርት ቤት ውስጥ በጣም እንዲሸማቀቅና እንዲያፍርም ያደርጉታል። አንዴ ከጭንብል ከሚለብስበት ይሄኛው ልጅ በጣም የሚያስጠላ ቢሆን ነው ብለው ሲያወሩ ይሰሙታል። በዚህ ኩለን ከኋላ ሆኖ ጭምር ተደብቆ ከሚሰማበት ቦታ ላይ ይሰማል። እየሰማ እያለ ሳያስበው በጣም በኃይለኛው ብቻ ይመታል። የመታው ሲዲ ነው። ሲዲ የትምህርት ቤቱ ተፈሪ ነው እና ኃይለኛ ተማሪ ቡድን መሪ ነው። ጓደኞቹም ኤኖና ዲሲ ጋር ጠንካራ የኃይለኝነት ግሩፕ ፈጥሯል። ኩለን ከዛ ራሱን በርግጫ ከተመታበት በኋላ ራሱን ይስታል። ከተመታበት ቦታ ሲነቃ በጨለማ ውስጥ ተዘግቶበት ራሱን ያገኛል። ቀናም ሲል ሲዲና ጓደኞችን ያገኛል። ሲዲ እንደነቃ አይቶ ለምን እንደዚህ እንደሆንክ ታውቃለህ ይለዋል። ኩለንም አይ እኔ አላውቅም ይላል። አንገቱን ለማነቅነቅ እዚህ ያለው ለአማንዳ ለምትባለው ልጅ መልእክት እንድትልክልን ነው። አማንዳ ማለት እጅግ በጣም መልካም ቆንጆ ሴት ነች። አማንዳ ማታ ሁልጊዜ ፕሮግራም ታዘጋጃለች። ነገር ግን ፕሮግራም ላይ የምትጋብዘው መልካም ሰው ነው። አንተ ደግሞ መልካም ስለሆንክ እንዲህ ስለማትለን ብለን ነው ይለዋል። ለአማንዳ በእኛ ስም ፍቃድ እንድጠይቃት እንፈልጋለን ይሉታል። ግን የማትታዘዘን ከሆነ ጭንብሉን በመበጣጠስና በማሳየት እንደዚህ ጭንብል እንበጣጥሳለን ብለው ኩለን ያስፈራሩታል። ከመካከላቸው ግን ጥሩና አስተዋይ ልጅ አለ። ኬቦ ይባላል። ኬቦ ለኩለን በሰዓቱ እጅግ በጣም ያዘንለታል። ኩለንም በንግግራቸው ተናዶ ሄዶ ለርዕሰ መምህሩ ያመለክታል። ኬቦ እየተከታተለው ተዋትና ገር ላንተ ጥሩ አይመጣም ቢለው ኩለን ግን ከመሄድ አላስቆመውም ነበር። እንደገባ ሲዲና ጓደኞቹ ያደረጉትን ለርዕሰ መምህሩ ይነግሩታል። ነገር ግን ርዕሰ መምህሩ የሲዲ አባት ስለነበረ ምንም ሳይልም ይሸኙታል። የተለመደ ግጭት ነው። ፈረቁሎም ይሰደዋል።
ያን ቀን ማታ ኩለንና ኬቦ አብረው ሳሉ ኬቦ ኩለንን ይመክረዋል። ያሉትን ከማድረግ ውጪ ምንም አማራጭ የለም እያለ ይመክረዋል። ኩለንም የኬቦን ምክር ተቀብሎ በማግስቱ የሴቶች አዳሪ ትምህርት ቤት ይሄዳል። ትምህርት ቤት እንደገባ ሁሉም ይሄ ማን ነው ጭምብሉን የሸፈነው በጣም አስቀያሚ ነው እንጂ እያሉ ሲዘባበቱበት ኩለን የራስ ጭምብሉን ያወልቃል። ወዲያውኑ ሴቶች መታመም፣ መውደቅና ራሳቸውን እስከመሳት ድረስ ያደርሳቸዋል። ወዲያውኑ ዜናው ይስፋፋል። ጋዜጠኞች የኩለን መልካምነትን ይዘግባሉ። በዚህ አምባዳ የምትባል እጅግ በጣም ከሴቶች መልከ መልካም የሆነች እየተዝናናች እያለ አንድ የቴሌቪዥን ጣቢያ ላይ ስለሱ ሲዘገብ ታያለች። ይህ ለኔ ተስተካካይ ከውበቴ ጋር የሚሄድ ወንድ ነው ብላም ትወስናለች። በሌላ በኩል ዜናው ተሰራጭቶ ብዙ ልጃገረዶች የኩለን ቤት መሄድ ጀመሩ። ኩለንን አጋቡን እንያው የሚል የኩለን አባት ግን ኩለን የምታዩት ብር እየከፈላችሁ ነው እያለ ከሰዎች እየተቀበለ የሚጠቀማቸውን እቃዎችና ማደሪያ ቦታውን በብር ማስከፈል ጀመረ። ኩለን ይህንን ነገር ሰምቶ ራሴን ማጠፋ ይሻላል ብሎ ወደ አንድ ጫፍ ገፍታ ወደ አይኑ ጨፍኖ ሊዘል ሲል አንድ ድምጽ ይሰማል። መሞት ከፈለክ ሞት የሚል። ኩለን ዞር ሲል አንድ ሴት ይመለከታል። ስሟም ራራ ትባላለች። ኩለን ተገርሞ ያያታል። ራራ በውበቷ ያልተደነገጠች የመጀመሪያ ሴት በመሆኗ ምንም ነገር ስላልተከሰተባት ተገርሞ እንዴ በውበት ያልተገረምሽም እንዴት ምንም አልተሰማሽም ብሎ ይጠይቃታል። ራራም ኧረ ምንም አልተሰማኝም ትላለች። ቀናቶች እያለፉ ሲመጡ ኩለንና ኬቦ መግባባትና ጥሩ ጓደኛ ማማቾች መሆን ጀመሩ። አንድ ቀን ኬቦን ግን ወደ አንድ ትንሽ ሱቅ ወሰደው። እንዲህም አለው የምወዳህ ልጅ እዚህ ነው የምትሰራው እናም ላስተዋውቅ ብሎ ወደ ሱቅ ገባ። ግን ልጅቷን ሲያያት ኩለን እጅግ ደነገጠ። ምክንያቱም ኩለን የሚወዳት ልጅ ነበረች ራራ፣ የኬቦ ፍቅረኛ። ኩለን በጣም ቅናት ተሰማው። የሶስቱም ጓደኝነት ግን ቀጠለ። ኩለን ኬቦና ራራ በየጊዜው እየተገናኙ መጫወት ጀመሩ። ኬቦና ራራ ባላቸው ቅርበት ኩለን በጣም መቅናት ጀመረ። እንዴት በፍቅር ላሸንፋት እንደሚችል ግራ እየገባኝ ነው ብሎ ለወንድሙ ኦዝ ይነግረዋል። ወንድሙ ኦዝ ደግሞ በማህበራዊ ድረገጽ ባለው ተቀባይነትና የፍቅር ግንኙነት ምክንያት ኩለን በደንብ ይመክረዋል። ከጥቂት ቀናት በኋላ አማንዳና ኩለን ትምህርት ቤት ማታ የኩለን ወረቀት እንደተቀበለችና እሷ ያዘጋጀችውን ፓርቲ ላይ መገኘት እንደሚችሉ ትነግራቸዋለች። እና ቀን ሲደርስ ኩለን ኬቦና ራራ አማንዳ ወዳዘጋጀችው ግብዣ ሄደው እየተጫወቱና እየተዝናኑ ያለ ኩለን ራራን ለማግባባት ቢሞክር አማንዳ ራራ ትኩረት አሰጠው። ኩለን እጅግ በጣም ይበሳጫል እና ኩለን በልቡ አንድ ተንኮል ነገር ያስባል። ዝግጅቱ እንዳለቀ ኩለን ለአማንዳ ደውሎ አንድ ውለታ ይጠይቃታል። አማንዳ ትስማማለች። በማግስቱም አማንዳ ትልቅ የልደት ፓርቲ ታዘጋጃለች። ኩለንና ኬቦ አብረው ወደ አዳራሹ ይገባሉ። እንደደረሱም አማንዳ ተቀበለቻቸው። ኬቦን ነጥላ ትወስዳለች። ኬቦንና አማንዳ ሞቅ ያለ ጨዋታ ውስጥ ይገባሉ። አማንዳ ኬቦን እጅግ እየነካካች ሲጫወቱ ድንገት ራራ ወደ ግብዣው ትመጣለች። ኬቦና አማንዳ ሲሳሳሙ ታያለች። ምንም ሳትል ሮጣ በአዳራሹ ትወጣለች። ኩለንም ተከትሏት ይወጣል። ሁሉንም ወንዶች ለውበት የሚገዙ አይመስለኝም፣ ዛሬ ግን አረጋገጥኩ ብላ ስቅስቅ ብላ ታለቅሳለች። ኩለን ግን እኔ በንጹህ ፍቅር ወድሻለሁ ይላታል። ራራ ግን እኔ ግን ከወንድምነት ይዘለለ አላይም ብላ ጥላው ትሄዳለች። ኩለን ወደ አዳራሹ ሲመለስ ኃይለኛ ትርምስ ይፈጠራል። ሲዲ ወደ አዳራሹ ሲገባ ኬቦና አማንዳ ሲሳሳሙ ሲያይ ሲዲ አማንዳን ስለሚወዳት በንዴት ኬቦን መቀጥቀጥ ጀመረ። ኩለን ኬቦን ሲደበድብ ደንግጦ ከማየት ውጪ ምንም ማድረግ አይችልም። ምክንያቱም ኩለን እነ ሲዲ ስለሚፈራቸው። ከሄዱ በኋላ ጠቅጥቀውት ኩለን ወደ ኬቦ እየሮጠ አነሳው፣ ወደ ቤቱ ወሰደው። ኬቦም አንድ ነገር ነገረው። አንተ እውነተኛ ጓደኛዬ ነህ። ከነዛ ሰዎች ከተጣልኩበት አንስተህ እዚህ ስላመጣኝ በጣም አመሰግናለሁ። ምርጥ ጓደኛዬና ወንድሜ ነህ ሲል ይነግረዋል። ይህንን እያለው እያለ
ኩለን ኬቦ ላይ የሰራውን ተንኮል በጣም ጸጸተው እና ለኬቦም ነገረው። አማንዳ ጋር እንደዛ ያደረገውና ራራ እንድታዝንበት ያደረገው ኩለን እንደሆነ ነገረው። ኬቦ በጣም ተናደደ። ራራም በጣም እንደምትወዳት ስትነግረኝ እርቅ ነበረ፣ አሁን ትልቅ ጥፋት አጥፍተሃል ብሎ ከቤት አባረረው። ሊያስረዳው ቢሞክርም ኬቦ በጮት ከቤት አባረረው። ኩለን ከረጅም ጊዜ በኋላ ወደ ትምህርት ቤት ተመለሰ። ቤተሰቦቹ በጣም ተደሰቱ። ነገር ግን ከኬቦ ጋር ተጣልቶ ስለነበረ እጅግ በጣም አዝኗል። ከኬቦ ጋር ያሳለፉት ጊዜና እውነተኛ ጓደኛው እንደነበረ ሲያስብ ባደረገው ነገር እጅግ በጣም ተጸጸተ። በማግስቱ በጠዋት ራራን ለማግኘት ሄደ። ሲያገኛትም የተፈጠረውንም ነገር በሙሉ አስረዳት። በተቃራኒው ኬቦንም ሄዶ አገኘው። ኬቦ እኔ ራራን በጣም እጅግ አድርጌ እወዳት ነበረ፣ ነገር ግን አንተ በመካከላችን ገብተህ አለያየህ። አሁን ይህን ሁሉ ነገር በነግራት ትረዳኝ አትችልም ሲለው ኩለን ግን እየቀረጸው ስለነበረ በቪዲዮ ኮል ሁሉንም ነገር ቪዲዮ ኮሉን አሳያት። ከዛ ሁለቱም ተታረቁ፣ ኬቦና ኩለን። እንዲሁም ደግሞ ራራ አስታረቃቸው ከኬቦ ጋር። እንዲህ እያለ ፊልሙ ወደ ማገባደጃው ራራና አማንዳ ኬቦ ኤንድ ሲዲ በተለያየ አቅጣጫ ሆነው አብረው ትልቅ ፓርቲ በትምህርት ቤቱ ተዘጋጅቶ አብረው ሆኑ። ይህንን ይመስል ነበር።